ስልካችሁን ብር ማሰሩበት ከሆነ ጣሉት። እደግመዋለሁ፣ ስልካችሁን ብር ማሰሩበት ከሆነ ስልካችሁን ጣሉት። ምንም አይሰራላችሁ። በአንድ አፕሊኬሽን ብቻ ነው እስካሁን እስከ 2000 ብር በቀን አገኛለሁ። ይህም አፕሊኬሽን ዛፒሮ ይባላል። ይሄ አፕሊኬሽን መታየት እዚህ ጋር ማለት ነው። ይህንን አፕሊኬሽን ለማግኘት በመጀመሪያ ወደ ቴሌግራም ትገባላችሁ። ወደ ቴሌግራም ከገባችሁ በኋላ ሰርች ማድረጊያው ላይ ሄዳችሁ ቅዱስ ኦንላይን ወርክስ ብራችሁ ሰርች ታደርጋላችሁ። ቅዱስ ኦንላይን ወርክስ ብራችሁ ሰርች ታደርጉ ጊዜ የመጀመሪያው ቻናል ይመጣላችኋል። 200 ሰብስክራይብ በላይ ማለት ነው። ከዛ እዚህ ጋር ቻናል እንደምታዩት ወደ ታች ሳርጉና እዚህ ጋር 30,000 ብር በቀን በዛፒሮ የሚለው እሱን ከስር አንድ ሊንክ አለ። እሱን ክሊክ ታደርጋላችሁ። እሱን ሊንክ ክሊክ ስታደርጉ ወደ አንድ ዌብሳይት ይወስዳችኋል። ወደዚህ ዌብሳይት ይወስዳችኋል። እዚህ ጋር ወደ ላይ ስክሮል ታደርጉና እዚህ ዩዘር ኔም የሚለው ቦታ ላይ ከስር የምታዩት ማለት ነው ዩዘር ኔም የሚለው ቦታ ላይ ኢሜል ታስገባላችሁ። እላይኛው ጋር ኢሜል ካስገባችሁ በኋላ ከስረኛው ጋር የምትፈልጉትን ፓስወርድ ታስገባላችሁ። የምትፈልጉትን ፓስወርድ ካስገባችሁ በኋላ ከስር ክሬት አካውንት የሚል ታገኛላችሁ። ክሬት አካውንት የሚለውን ክሊክ ታደርጋላችሁ። ክሬት አካውንት የሚለውን ክሊክ ስታደርጉ እንደዚህ አንዱ ታንቬክሶ አፕኪ የሚል አለ ማለት ነው። ይሄን አፕሊኬሽን ክሊክ አድርጋችሁ ታወርዳላችሁ። ዘን ራሱ አፕሊኬሽኑ ያወርድላችኋል። ካወረደላችሁ በኋላ ትወጣላችሁ ከቴሌግራም። አፕሊኬሽኑ ይሄን ይመስላል። ራሱ የሚያወርድላችሁ አፕሊኬሽን እዚህ ጋር የምታዩት ዛፒሮ የሚለው አፕሊኬሽን፣ እሱን አፕሊኬሽን ክሊክ አድርጋችሁ ትከፍታላችሁ። ክሊክ አድርጋችሁ ስትከፍቱ እኔ አሁን እዚህ ጋር ሬጂስተር ስላደረኩ ነው። እናንተ መጀመሪያ ላይ ስትከፍቱ ዩዘር ኔም እና ፓስወርድ ይላችኋል። መጀመሪያ ዌብሳይቱ ላይ ያስገባችሁትን ዩዘር ኔም እና ፓስወርድ እዚህ ጋር ትሞላላችሁ። ዩዘር ኔም እና ፓስወርድ እዚህ ጋር ስትሞሉ ያስገባችኋል። መጀመሪያ ስትገቡ 50 ብር ይሰጣችኋል። 100 ብር ሲደርስ ማውጣት ትችላላችሁ። እኔ አሁን እዚህ ጋር ወደ 1000 ብር ነው አውጥቼ 79 ብር ቀርቶኛል ማለት ነው። ይሄን 100 ሲደርስ ማውጣት እችላለሁ። አሰራሩ እንዴት መሰላችሁ? እዚህ ጋር ዋትስአፕ አካውንት ይኖራችሁ ይገባል። ዋትስአፕ አካውንታችሁን እዚህ ጋር ይሄን ኢቲቪ 140 ታስክ የሚለውን ትነካላችሁ። እሱን ከነካችሁ በኋላ ስልክ ቁጥራችሁን ታስገባላችሁ። ዋትስአፕ ማለት ነው። የዋትስአፕ ስልክ ቁጥሬን እዚህ ጋር እንደዚህ አስገባለሁ። ዘን እዚህ ጋር ስታርት ታስክ የሚላል እሱን ክሊክ አድርጋለሁ። ስታርት ታስክ ስትሉት እንደዚህ ዌቲንግ ቱ ታስክ እና እንደዚህ ኮድ ያመጣላችኋል። ኮድ ሲያመጣ ከላይ ኖቲፊኬሽን ይገባል። ዋትስአፕ ኖቲፊኬሽን እስኪገባ ጠብቁና ከላይ እንደምታዩት ዋትስአፕ አካውንት ኖቲፊኬሽን ገባልኝ። እሱን ክሊክ አድርጋለሁ። እሱን ክሊክ አድርግና እዚህ ጋር ኮንፊርም የሚለውን ነክቼ እዚህ ጋር ሊንክ ዲቫይስ የሚለውን ጫናለሁ። ዘን እዚህ ጋር ኮዶቹን መርጣለሁ። ኮዶቹ እንደምታዩት 1HNP P5J 9 ነው ማለት ነው። ይሄንን ኮድ አስገባለሁ። እዚህ ጋር አንድም ኮድ ከሳሳታችሁ ይበላሽባችኋል። ኮድ ሳሳታችሁ መሙላታችሁን አረጋግጡ። ኮድ ሳሳታችሁ ከሞላችሁ በኋላ ሎጊንግ እያደረገ ትንሽ ያስጠብቃችኋል። እናንተ መጠበቃችሁን እንደዚህ ሲያመጣላችሁ ተወጡና ወደ ዛፒሮ ማለት ነው ወደ አፕሊኬሽኑ ትመለሳላችሁ። ወደ አፕሊኬሽኑ በዚህ መልኩ ትመለሳላችሁ። ዘን እናንተ ትንሽ ጠብቁት። እዚሁ ጋር ሎድ እስኪያደርግ ትንሽ ጠብቁትና ይሄ እስከ 100 ቁጥሩ የሚሰጣችሁ ገንዘብ ይወሰናል ማለት ነው። ይሄው አንድ ላይ ከቆመባችሁ ዋትስአፕ አካውንታችሁን በደንብ አወሩበት ምናምን። አንድ ላይ ከቆመ እንደምታዩት ብዙም አልሄደልኝም። እዚህ ጋር ትንሽ ብር ነው የሚሰጠኝ ማለት ነው። እንደምታዩት 1.5 ብር፣ ይሄ በጣም ትንሽ ብር ነው። እኔ ዋትስአፕን ከዚህ በፊት ብዙ ጊዜ ስላልተጠቀምኩበት፣ ብዙ ጊዜ ካልተጠቀማችሁበት ማለት ብዙ ጊዜ ስራችሁ ቶክ ያወራችሁ ጓደኞቻችሁ ጋር ምናምን ዋትስአፕ ላይ ማለት ነው ትንሽ ታወሩበትና ዘን እዚህ ጋር መጣችሁ መስራት ትችላላችሁ። እና በቀን ቢያንስ እስከ 1000 ብር የምትሰሩበት አፕሊኬሽን ነው። ሌላው ለሰዎች በማጋራት ብር ማግኘት ትችላላችሁ። ለሰዎች በማጋራት ማለት ነው። እንደዚህ አድርጋችሁ በዚህ አፕሊኬሽን ብቻ በቀላሉ ብሮችን መሰብሰብ ትችላላችሁ። ያልገባችሁ ነገር ካለ ኮሜንት ላይ ጠይቁኝ። አወጣጡን በሌላ ቪዲዮ አሳያችኋለሁ።